ለማየት እንሞክር እና እንፈዛዝ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100 ሺህ ብር። ለአንድ ቲክቶከር በልዩ አበል 100 ሺህ ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60 ሺህ ብር 180 ሺህ ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጌጡ ፖስት ያደርግ እንደዚህ ቤተክርስቲያን ስለ እንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127 ሺህ። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25 ሺህ። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769 ሺህ ብር። ለመስተንግዶ ለምግብ ብር 528669 ብር። ለቅስቀሳ ለሞንታርቦ ብር 41800። ለሳውንድ ሲስተም ብር 30 ሺህ። ለባነርና ሰርተፊኬት ብር 19600። ለሞተረኛ አጃቢ አበል 8000። እኔ በጣም ያሳቀችኝ ይችኛው ነች። ትናንትና አንድ ቪዲዮ እያየሁ ነበር ሬዲዮ ላይ የነበረው። የሁላችሁ መቶ እየተቀበሉ ነው ሞተረኞቹ መኪኖች ነገር አበል አለው ይከፈላቸዋል ማለት ነው። ለስቴሽነሪ 3340 ብር። ጠቅላላ ድምር ጠቅላላ ወጪ 4,539,122 ብር። ይህ ለነኚህ መርሃ ግብር የወጣ ነው። ከዚህ ፕሮጀክት ቀጥታ ስርጭት ከጀመረበት ህዳር 12 እስከ ህዳር 26 ዓመተ ምህረት ለ15 ቀናት ውስጥ የገባው ገቢ ብር 2,341,136 ብር መሆኑን ያሳያል። የወጣው ወጪ 4,539,122 ብር ነው። ለዚህ መርሃ ግብር የወጣው የገባው 2,341,136 ብር። የ50% ልዩነት አለ ገቢና ወጪ። የወጣው 4.5 ሚሊዮን ብር፣ የገባው 2.3 ሚሊዮን ብር። ምን አይነት ድራማ እንደሚሰራ ዘመድኩን ይናገር። እኔ ብዙ አላወራም፣ ብዙ ሰው ሊቀየም ስለሚችል። እስቲ ድሬዳዋ ላይ ትናንትና እግዚአብሔር አብ ላይ የነበረው አንድ ቪዲዮ ላሳያችሁ። የተዋሕዶ የማርያም የገብርኤል እንደዚህ ፍቅር ለሆነችው ለድሬዳዋ ሕዝብ እኛ የተዋሕዶ ልጆች ትልቅ ስጦታ እንሰጣችኋለን። ይህም በማስመልከት 10፣ 11 እና 12 ትልቅ የላይቭ መርሃ ግብር ስለሚኖረን ሁላችሁም በላይቭ እየተገኛችሁ የበረከቱ ተካፋይ ሁኑ። ድሬ 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 ፍቅር እግዚአብሔር አብ ማስታወቂያ በጣም ብዙ ልኮልኝ ነበር። ምክንያቱም በ12ኛ ክፍል እያለሁኝ እየሰራሁት ራሴ ረዳት ሆኜ የሰራሁት ቤተክርስቲያን 12ኛ ክፍል ማትሪክ ሚኒስትሪ 12ኛ ክፍል ፈተና መውጫ ፈተና ሽኒል ላይ እየተፈተንኩኝ የሰራሁት ቤተክርስቲያን ነው። ቀሲስ በእግራቸው መትረው መለካት ጀምሩ ሰሩት። እኛ በቁፋሮም በግንባታውም ምንም እያልና 12ኛ ክፍል እየተፈተንኩኝ 3 ቀን ብቻ ነው ያልሰራሁት ማለት ነው። እሱም ፈተና ስለነበረብኝ ከዛ ውጪ ወጥቼ ወርደን የሰራው ቤተክርስቲያን ነው። አሁን እሱ ሌላ ማሻሻያ ተብሎ ትልቅ ፕሮጀክት ቆይቷል። በርግጥ ከተጀመረ በተለያየ ምክንያት ግን ማህበራዊ ሚዲያ ላይ የሚደረጉ ማስታወቂያዎች ስለማይመቹ ግን አልሰራም ማስታወቂያ ብያቸው ነው ትቼዋለሁኝ ዝም